እስኪ እኔ ደስ የሚለው አንዳንድ ኒውዚላንድ ይሄ የሰዎች መልካምነት የሰዎች ዊሊንግነት በቃ ይሄ ለማሳየት ያላቸው ጉጉት እነዚህ ነገሮች የምናገረው ሌላ ቦታም ቪዲዮን ካያችሁ ሸር ብታደርጉት መልካምነት ነው። ሀገሯን ለማስተዋወቅ ያላችሁ ጥረት በቃ ብዙ ነገሮች አይታችኋቸው ከሆነ እና ሴትዮዋ እንዳያችኋት ደስ የምትል ነች። ስለሌሎችን ነገር በኋላ ማስገባ ይሆናል። To insert you guys. Oh, I recognize that one. Did you? Creating ታፖ ነገር just like a Maori word ናቸው ላይ ያሉት ማለት ነው። ጥቅሶችን ጀምር አንድ ናቸው የሚሉት ቀጣይ ወደዚህ እንግባ። ይሄ የሆነ ነገር ጭስ ነገር አለው። ይሄም ምንድነው? አረ ምንድነው? ዋው መቼም በዚህ ላይ እኔ እታያለሁ ብዬ ራሴን እንትን አይደለም። ዋው ኦኬ 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 እኔ ደግሞ ምንድነው ብዬ አይ እንደዚህ እንኳን ኦኬ ሰላም በድጋሚ እንደምን አላችሁ። እንግዲህ ዛሬ የማስገበኛችሁ እንግዲህ የኮሪያ ሙዚየም ነው። ሙሎች እንግዲህ ምን ይመስላል የሚለውን ነገር ድሮ ሲጠቀሙባቸው የነበሩት የግብርና መፍለጫ መቁረጫ ነገሮች እንዲሁም ሰዎች እንዴት ብሎ ሲቆርጡ እንደነበረ ያው ታዩት ማለት ነው። በቃ አቆራረጥ ስልታቸው አሁን እኛ በኢትዮጵያ ያለው ግን እነዚህ ድሮ እንግዲህ ባክ ኢን ዘ ዳይስ ይጠቀሙ የነበሩ ነገሮች ናቸውና ብቻ ምን አገታችሁ በጣም ደስ የሚል ነገር አለው። ዛፉ ይሄ ነው ቅድም ያልኳችሁ ዛፍ የሚቆርጠው ካለ ይሄን ይመስላል። ኦኬ
እስኪ ላሳያችሁ። ከእንጨት ባዘቡ እነዚህ እንጨት ናቸው። ይሄ እንጨት ነው። ይህ እንግዲህ አንዱ የአኩሪየም ዛፍ እንትኑ ማለት ጉማጁ ነው። አረ አረ ታቴ እንትን አረ ታቴ አረ ታቴ ነው ያንተ ታቴ። ወይኔ እኔ ደግሞ እንዴ ማርያምን ይሄ ነገር እውነት ሰው ያለ ነው ይመስልና ደንግጬ ሰው አለ ብዬ ነበር፣ ግን ሰው አይደለም የሚያወራው ቲቪው ነው ያያ። አረ ላይ ልብስ ሁሉ አለ መብራት ቢኖርች። አረ አምባይ ክንዴ ወደ ዋው ማርያምን ይሄ አረ በስመ አብ። አሁን ይታ እንዴ ሰው የሚያወራ መስሎኝ ነበር እንዴ አሁን። አረ አረ ታትዬ ያያ አረ አንተ ሰው ያለ መስሎኝ ነበር። ገብተን ነው ተቀምጦ የድሮ ይሁን ታንዘርማል። አንዳንድ ቦታዎች ላይ በጣም ደስ የሚሉ ትክክሉ ይሄ ትክክለኛው የድሮ ባህል አያቶቻችን ሲጠቀሙት የነበሩ ቅሎች አሉ፣ ዛፎች አሉ፣ መጥረቢያዎች አሉ፣ ማጭዶች አሉ። ብቻ በጣም ደስ የሚል ሙዚየም ነው። ወርጄዋለሁ እና እኔም እንደ ቀልድ ነው እንግዲህ ያያጎት የድሮ አያቶቻችን ስም እየጠራን የምጠቀመው ማለት ነው። ለማስታወስ ያህል ነውና በጣም ደስ ይላል። ምን እያደረጋችሁ ነው? ምንም አታርጉ። ወይ ጉድ! ቢሆንስ ኒውዚላንድ በመሆኔ አፕሪሼት ማድረግ ጀምሬያለሁ። እነዚህ ነገር ይህ ያው በድጋሜ በትንሽ ስለሆነ ባለፈው ያሳያችሁ የጋም ኮሌክሽን ከመጀመሪያው ጀምሬ ያለበት ነው። በጣም በደንብ ማሳያችሁ
ከዚህ ፓርት ነው። በጣም ብዙ ነው የዚህ ማለት ነው። እንዲሁም አንዳንድ ነገሮች ከዛ ስለተሰሩ እሱንም በዛው አብራችሁ ጎብኙ። እነዚህ ከዛ መሰለኝ የተሰሩት ማለት ናቸው። በስመ አብ እና እነዚህ ባይዘው የኪዊ በርድ እንቁላሎች ናቸው። ኪዊ በርድ ማለት እንግዲህ ኦንሊ እንትን የምትገኘው ኒውዚላንድ ሲነሳ ኪዊ በርድ ነው የምትነሳ። ኪዊ በርድ ኒውዚላንድ ብቻ ስላለች ማለት ነው። እና የኪዊ በርድ እንቁላል ነው። ነጭ ነው፣ ሙሉ ነጭ ነው። ሻዶው ነው ብራውን ግሬይ ከለር እንዲኖር ያደረገው ማለት ወረበር ከለር ርዝ ግን ያ እንጂ ነጭ ነው። ሙዚየም ገብተን ጎበኘን። ዛሬ ይህን ይመስላል። እድል ካገኛችሁ ይሄ ድሮ ነገሮች ናቸው። እነዚህ ነገሮችንም አላየሁም። ያው ቀጥሎ ነው። እስኪ ደግሞ ትንሽ እንገርማቸው። የሌለ ነገር የለም። አረታት ይሸክላ ሁሉ አለ። አንተ እዚህ ሲቆይ እናስጎብኛችሁ። ቅድም ያሳያችሁ የኪዊ በርድ ተሰብሮ እንቁላል ልጅቷ ወጣ ይሆናል። ይሄ ደግሞ ስትሬች ኤግ ነው። ይሄኛው ወዲኮለ ስትሬች የሰጎን ስጋ ማለት ነው። የሰጎን እንቁላል ሳውዝ አፍሪካን። የዚህ ደግሞ የደቡብ የደቡብ አፍሪካ ስትሬጅ ይለያያል እንዴ? መልካቸው ይለያያል። ይሄን ይመስላል። ይሄ ደግሞ ያው ኦስትሬች ነው፣ ሳውዝ አፍሪካን ነው። ይሄ ደግሞ የኪዊ ኤግስ። ኪዊ ኦንሊ ኒውዚላንድ የምትገኝ ወፍ ነች። እዚህ አጋጣሚ ኪዊ በርድ ማለት ነው። እነዚህ ምንድን ናቸው? ድስት። በስመ አብ ታትዬ እኮ በዚህ ድሮ ኮንተንስ ኧረ ክብደት ኧረ ወዳችሁ ቀላል ነገር እንዳይመስላችሁ ከባድ ነው። ወደዚህ
ሰብሬ ሶዳ ያያ ጠላ እንትን ሲሉ እንቀዳበት በዛ ነበር የጠላ መስሪያ ሆነ። እነዚህ ምን እንደሆነ ከዚህ ወደ ውጭ ቪው አለው። አማኪያ ማይ መኪና ከዛ ጋለች። ይሄ ምንድነው? ቲም እነዚህ የታይፒንግ ታርጉባችሁ ወይ ነው ሰው ነው እንግዲህ አላውቀው። ይሄ ምን እንደሆነ ነገሩኝ። እኔ አላውቀው። ጠላ ጠጅ ነው ምናምን ወይ ነው የወይን መጥመቂያ ነው። እነዚህ ምንድን ናቸው? እቺ ነች የነበረች ቦታችሁ። ከዛ በኋላ እስካሁን የዞርኩትን ከዚህ ተነስተው 400 ካሬ ሄዱ ማለት ነው። እና ማውጫው ይሄ ነው። ሪሊ ሄልፕፉል ነበሩ በጣም። was such a nice time. such a good time anyways. በጣም ደስ ይላል። ይሄው ዛሬን እንግዲህ ኳሪ ሙዚየም እኔ መሰለ ጊዜ ያሳለፍን። ኒውዚላንድ ብሌስድ ጋድ ብሌስ ኒውዚላንድ።